ትውፊት አልጋዋ ላይ ተቀምጣለች። ስልክ አልያዘችም። እጆቿን ጉልበቷ ላይ አድርጋ ጭንቅላቷን እየነቀነቀች ታወራለች። የሚያናግራት ሰው ግን የለም። አዎ አውቃለሁ፣ ዛሬ አላጠፋሁም፣ ሁሉንም አድርጌያለሁ ትላለች ትውፊት። ከዚያም ልክ የሌላውን ሰው ምላሽ እንደምትሰማ ሁሉ በዝምታ ታዳምጣለች። እሺ ጌታዬ፣ እሺ ታዛዥ ነኝ። ይህንን እያለች ድንገት ሳቀች። ያ ትላንት ማታ ሄለንን ያስደሰታት ሳቅ አሁን ግን በባዶ ክፍል ውስጥ መስማቱ ዘግናኝ ነበር። ሳቋ የደስታ አይደለም፣ የእብደት ወይም የባርነት ሳቅ ነው። ሄለን በሩን ልትከፍት እጇን ዘረጋችና ተወችው። ፍርሃት ያዛት። ማንን ነው ጌታዬ የምትለው? ማን ነው የሚያዛት? ወደ መኝታ ክፍሏ ተመለሰችና ለባለቤቷ ለዳዊት ደወለች። ዳዊት በስልክ ሲያናግራት የሄለን ድምፅ ይንቀጠቀጥ ነበር። ዳዊት፣ ይህች ልጅ ልክ አይደለችም። የምታደርገው ነገር ያስፈራል። ብቻዋን ታወራለች። ጠዋት ፊቷ ተበላሽቶ ነበር። ጸበል ስሰጣት ሸሸች። ምን ላድርግ? ዳዊት ከሌላ ሀገር ሆኖ ነገሩን እንደቀልዳየው። ሄለን፣ አንቺ ነሽ ዝም ብለሽ የምትፈሪው። ልጅቷ ገጠር አደግ ከሆነች ጸበል ልትፈራ ትችላለች፣ ወይም እምነቷ ሌላ ይሆናል። ብቻዋን ማውራቷ ደግሞ ምናልባት በሐሳብ ሆና ይሆናል። አታካብጂ። ሰው ናፍቆሽ ስለነበር አሁን ሰው ሲመጣ ደግሞ ጭንቀት ፈጠርሽ። ተረጋጊ። ግን ዳዊት፣ በቃ ተይው፣ ትንሽ ቀን እያት። ካልተመቸችሽ ታሰናብቻታለሽ። አሁን ስራ ላይ ነኝ፣ በኋላ እደውላለሁ። ስልኩ ተዘጋ። ሄለን አልጋዋ ላይ ተቀምጣ ስልኩን እያየች ቀረች። ማንም አላመናትም። በገዛ ቤቷ በገዛ አልጋዋ ላይ ሆና የመጤ ስሜት ተሰማት። ቤቱ የሷ አይመስልም። አየሩ ከብዷል። ግድግዳዎቹ፣ ጣራው እና ወለሉ የሆነ የማይታይ ነገር፣ የሆነ እንግዳ ነገር በቤቱ ውስጥ እየተንቀሳቀሰ እንደሆነ ይነግሯታል። እንደገና ከውጭ ከትውፊት ክፍል ያ ሳቅ ተሰማ። ሄለን ተነሳችና ወደ ሳሎን ሄደች። ቲቪውን ከፈተች። ድምፁን ጨመረችው። የቤቱን ጸጥታና ያንን ሳቅ ለመሸፈን ፈለገች፣ ግን ውስጧ ያለው ሰላም ጠፍቷል። የሚቀጥለው ሌሊት ምን ይዞ እንደሚመጣ እያሰበች ፀሐይ እስክትጠልቅ ድረስ በስጋት ጠበቀች። ምሽቱ ከወትሮ ይልቅ የከበደ ይመስላል። ሄለን ከስራ ስትመለስ ጀምሮ ውስጧ ሰላም አላገኘም። የትውፊት ብቻዋን ማውራት፣ ያበጠ ፊቷና ያሳየችው እንግዳ ሳቅ አእምሮዋን ሲበጠብጠው አምሽቷል። ከምሽቱ 2 ሰዓት ሲሆን የትውፊት ኮቴ ወደ መኝታ ክፍሏ ተጠጋ። በሩን በቀስታ አንኳኳች። እትዬ እራት ደርሷል አለች። ድምጿ የተለሳለሰ ቢሆንም ከስሩ ግን የሚዘገንን ቃና ነበረው። አልበላም፣ ደክሞኛል፣ ልተኛ ነው ብላ ሄለን ከመኝታዋ ውስጥ መለሰች። በሩን ከውስጥ በደንብ መቆለፏን አረጋገጠች። ከዚህች ልጅ ጋር ማዕድ ለመጋራት ነፍሷ ተጸየፈ። አልጋዋ ላይ ጋደም ብላ የባሏን የዳዊትን ቃል እያሰበች ራሷን ለማረጋጋት ሞከረች። ምንም አይደለም፣ ዝም ብዬ ፈርቼ ነው። ነገ ጠዋት ደላላውን ጠርቼ አሰናብታታለሁ። ነገር ግን ያቺ ሌሊት በቀላሉ የሚታልፍ አልነበረችም። እኩለ ሌሊት አለፈ። አፓርትመንቱ በከባድ ጸጥታ ተውጧል። ከውጭ የሚሰማው የመኪና ቀዳዳዎች እንግዳ አየር ወደ ውስጥ ሳቡ። ሽታው መጀመሪያ ላይ ደብዛዛ ነበር። ቀስ በቀስ ግን የቡና ጠረን ክፍሉን እያፈነው መጣ። በዚህ እኩለ ሌሊት ሄለን አይኖቿን ገለጠች። ከቡናው ጠረን ጋር ተቀላቅሎ ሌላ እጅግ የሚከብድ ልክ እንደ ሱፍ ያለ ሽታ ከበሩ ስር ሾልኮ ይገባ ጀመር። የሰንደል የተለየ አይነት ዕጣንና የሆነ አሮጌ መቃብር የሚመስል የሚከረፋ ሽታ። የሄለን ሆድ ዕቃ ተገለባበጠ። ምን እያደረገች ነው አለች ለራሷ። በጭንቀት ካልጋዋ ወረደች። እግሮቿ ወለሉን ሲነኩ ቅዝቃዜው ወደ አጥንቷ ዘለቀ። በሩን ቀስ ብላ ከፈተችው። ኮሪደሩ ጨለማ ነው፣ ነገር ግን ከሳሎን በኩል የሚንቀለቀል ቢጫና ቀይ ብርሃን ይታያል። አየሩ በጭስ ታፍኗል። ሄለን በጣቷ እየተራመደች ኮሪደሩን አቋርጣ ወደ ሳሎኑ ተጠጋች። ያየችው ነገር ልቧን አቆመው። ዘመናዊውና ውድ የቤት ዕቃዎች የተደረደሩበት ሳሎኗ ተቀይሮ የሰይጣን ቤተ መቅደስ መስሏል። ውዱ ምንጣፍ ላይ በመካከለኛ ርቀት ቀይና ጥቁር ሻማዎች በክብ ቅርጽ በቅደም ተከተል በርተዋል። በሻማዎቹ መሃል ነጭ ፈንዲሻ፣ የተቆላ ስንዴና ቆሎ ያለምንም ስርዓት ተበትነዋል። እንደ ቆሻሻ ሳይሆን ልክ ለተሰበሰቡ የማይታዩ እንግዶች እንደቀረበ ግብር ተበትነዋል። በዚህ ሁሉ መሃል ትውፊት ተቀምጣለች። አቀማመጧ የሰው አይደለም። እግሮቿን አጣምራ አካሏን ወደፊት ዘንበል አድርጋ ከራሷ እስከ እግሯ ድረስ በሚሸፍን ደማቅ ቀይ ሻርፕ ተጠቅልላለች። ፊቷ አይታይም። የሚታየው በሻማው ብርሃን የሚያብለጨልጨው ያ የመስቀል ንቅሳት ያለበት አገጯ ብቻ ነው። ሰውነቷ ወደፊትና ወደ ኋላ በዝግታ ይወዛወዛል። ሄለን ፍርሃት አይምሮዋን አደነዘዘው። ልትጮህ ፈለገች፣
ግን ድምጿ ጉሮሮዋ ላይ ተቀረቀረ። ምን እያደረግሽ ነው ትውፊት? ሄለን በጭንቀት ተነፈሰች። የውዝዋዜው እንቅስቃሴ በድንገት ቆመ። ትውፊት ፊቷን በቀስታ ወደ ሄለን አዞረች። ሻርፑ ከፊቷ ላይ በትንሹ ሲገለጥ አይኖቿ ውስጥ ያለው እይታ አስፈራት። ምንም አላደረኩም እትዬ አለች ትውፊት፣ ድምጿ ስሜት የለሽ ሆኖ። እንዲሁ ደስ ስላለኝ ነው። ጌቶቼ መብላት ፈለጉ። ጌቶቼ? ሄለን ወደ ኋላዋ አንድ እርምጃ አፈገፈገች። ይሄ እብደት ነው። አሁኑኑ ይሄን ቆሻሻ አጽጂና ወደ ክፍልሽ ግቢ፣ ካልሆነ ፖሊስ ነው የምጠራው። ትውፊት አልተንቀሳቀሰችም፣ አላጸዳችም። የሄለንን ማስፈራሪያ የሰማችውም አትመስልም። በምትኩ ከንፈሯ ወደ ላይ ተጠማዘዘና ያንን ዘግናኝ ሳቋን ለቀቀችው። ሄለን ከዚህ በላይ ለመከራከር አቅም አጣች። ይህ የተለመደ የባህሪ ብልሽት አይደለም። ይህ የአጋንንት ሥራ መሆኑን ነፍሷ ነግሯታል። ዞራ እየሮጠች ወደ መኝታ ክፍሏ ገባችና በሩን በኃይል ዘጋችው። ቁልፉን 2 ጊዜ አዞረች። ካልጋዋ ስር ገብታ ብርድ ልብሱን እስከ ራሷ ድረስ ተከናነበች። ሰውነቷ ይንቀጠቀጣል። የገዛ የልብ ምቷ በጆሮዋ ውስጥ እንደ ከበሮ ይደልቃል። አተነፋፈሷ ይቆራረጣል። አምላኬ ሆይ አድነኝ፣ አምላኬ ሆይ አድነኝ እያለች በለሆሳስ ትጸልያለች። ግን ሌሊቱ ገና መጀመሩ ነበር። ከሳሎን በኩል ያለው ዝምታ ተሰበረና የትውፊት ድምፅ መሰማት ጀመረ። ቃላቶቿ አይለዩም። በማይታወቅ በሚሻክርና በሚያስፈራ ቋንቋ የሆነ ጸሎት ታነበንባለች። ሄለን ጆሮዋን አጥብቃ ደፈነች። እያበደች ነው? አዎ የአይምሮ በሽተኛ ናት ብላ ራሷን ነገ ጠዋት አስወጣታለሁ። በድንገት የትውፊት ማነብነብ ቆመ። ለአንዲት ደቂቃ ያህል አፓርትመንቱ በፍጹም ጸጥታ ውስጥ ወደቀ። ከዚያም ሄለን አእምሮዋን ሊያስተው የደረሰ ድምፅ ሰማች። ጥሩ አድርገሻል የሚል ድምፁ የትውፊት አልነበረም። የሴት ድምፅም አይደለም። እጅግ ጎርናና ከባድና የጎልማሳ ወንድ ድምፅ ነው። ድምፁ የወጣው ከሳሎን ነው። ሄለን ትንፋሿን ዋጠች። አይኖቿ በጨለማ ውስጥ ፈጠጡ። ሰው አለ? ወንድ አሾልካ አስገባች እንዴ ብላ አሰበች። ግን የውጭው በር ሲከፈት አልሰማችም። ቤቱ በቁልፍ እንደተቆለፈ ነው። አፓርትመንቱ 3ኛ ፎቅ ላይ ነው። ማንም ሊገባ አይችልም። ማን ነው እሱ? ሄለን በልቧ ጮኸች። መልሶ የመጣው በሚሰቀጥጥ ሁኔታ ነበር። የትውፊት ድምፅ ተቀየረ። የቅድሙ ሻካራ ድምፅ ጠፍቶ በፍላጎትና በፍትወት የተሞላ ድምፅ ሆነ። ከዚያም የሳሎኑ የእንጨት ወለል ሲንኳኳ ይሰማ ጀመር። ልክ 2 ከባድ አካላት መሬት ላይ እየተጋጩ የሚመስል። የጎልማሳው ወንድ ከባድና አውሬያዊ ማጓራት ከትውፊት አስፈሪ የወሲብ ማቃሰት ጋር ተቀላቅሎ አፓርትመንቱን ሞላው። ይህ ድምፅ የሰው ልጅ የሚያወጣው የተለመደ ስሜት አልነበረም። ጭካኔ፣ እንስሳዊነትና እርኩሰት የተሞላበት ነው። ሄለን ብቻዋን በተቆለፈችበት ክፍል ውስጥ ሆና ከግድግዳው ባሻገር አንድ የማይታይ ስጋ የሌለው ነገር ግን ክብደት ያለው አጋንንታዊ አካል ከሰራተኛዋ ጋር ግንኙነት ሲፈጽም እየሰማች ነው። ላቧ አልጋውን አረጠበው። ሆድ ዕቃዋ ተገለባበጠባት። ልታስታውቅ አፋፍ ላይ ደረሰች። ይህ እውን ነው ወይስ እያበደች ነው? ድምፁ እየባሰበት መጣ። የወለሉ መናወጥ ክፍሏ ድረስ ይሰማታል። የሰውየው ማጓራት አየር ላይ ንዝረት ይፈጥራል። ሄለን አልጋው ላይ ተንበርክካ ፊቷን በትራሳ ውስጥ ቀብራ አፏን በእጇ አፍና በሲቃ ታለቅስ ጀመር። አባታችን ሆይ በሰማያት የምትኖር። ጸሎቷን ደጋግማ ለማለት ሞከረች። ግን ቃላቶቹ ከከንፈሯ ሲወጡ የሳሎኑ አጋንንታዊ ድምፅ ይወጣቸዋል። ሌሊቱ መቼም የማያልቅ መሰላት። ሄለን በገዛ ቤቷ በገዛ አፓርትመንቷ ውስጥ ማንም ሊረዳት በማይችልበት ሁኔታ የጨለማው ዓለም እስረኛ ሆና እስከ ንጋት ድረስ በፍርሃት እየተንዘፈዘፈች አደረች። ፀሐይ ስትወጣ ምን እንደሚጠብቃት ወይም ያ የማይታየው አካል በሯን በርግዶ ይገባ እንደሆን ሳታውቅ አይምሮዋ በድንጋጤ ሲበረግጋ አደረ። ጎህ ሲቀድ የአዲስ አበባ ሰማይ ግራጫማ ቀለም ለብሶ ነበር። ሄለን ሌሊቱን ሙሉ በአይኗ እንቅልፍ ሳይዞር በጸሎትና በፍርሃት ተቆራምዳ አድራለች። ያ የጎልማሳ ወንድ ድምፅና በሳሎኗ ውስጥ የተሰማው አሰቃቂ ድርጊት አይምሮዋን አቃውሶታል። ፀሐይ መውጣቷን ስታረጋግጥ በውስጧ የቀረው የመጨረሻ የድፍረት ጠብታ ይህ መቆም አለበት የሚል ውሳኔ ላይ አደረሳት። ዛሬ ትውፊት ከዚህ ቤት መውጣት አለባት። ምንም አይነት ምክንያት